የማቴዎስ ወንጌል ምዕራፍ 8 ታወጣላችሁ። በጌታ በኢየሱስ ስም አነባለሁ። ቁጥር 23 ላይ ከዚያም ይላል ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለውት ገብተው ሄዱ ይላል። ከዛ ድንገት ኃይለኛ ማዕበል በባህሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዛም ጊዜ ግን ኢየሱስ ተኝቶ ነበረ። ቁጥር 25 ላይ ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን አድነን አሉት ይላል። ቁጥር 26 ላይ ኢየሱስም እናንተ እምነት የጎደላችሁ ለምን ይህን ያህል ፈራችሁ አላቸው። ከዚያም ተነስቶ ነፋሱንና ማዕበሉን ገሰጸው፣ ወዲያውም ጸጥታ ሰፈነ ይላል። ቁጥር 27 ላይ ሰዎቹም ነፋስና ባህር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። አሜን አሜን። ዛሬ በአምላካችሁ የምትደነቁበት ቀን ነው። እስቲ አሜን። ካስጨነቃችሁ ማዕበልና ንፋስ የምትገላገሉበት ቀን ነው። አሜን። ዛሬ ከገፋችሁ ማዕበል፣ ካስጨነቃችሁ ወጀብ፣ ከተነሳባችሁ የትኛውም ንፋስ ጸጥ የሚልበት ቀን ነው። እስቲ ቀኝ እጃችሁን አንስታችሁ ዛሬ ነው የምገላገለው በሉ። ሃሌሉያ። እዚህ ጋር ወደ ላይ ሄደን ስናይ ቁጥር 18 ላይ ማለት ነው ኢየሱስን ለመከተል ምን ያስፈልጋል? ውሳኔ ያስፈልጋል። ኢየሱስን ለመከተል መወሰን ያስፈልጋል። ወስናችሁ ነው የተከተላችሁት አይደል? ኢየሱስን ያመናችሁት ወስናችሁ ነው አይደለ? ስለዚህ ኢየሱስን መከተል፣ ኢየሱስን መቀበል፣ ከኢየሱስ ጋር መዝለቅ ውሳኔ ይጠይቃል። ወስነን ገባን፣ ወስነን ተቀበልን፣ ወስነን ተከተልን። ስለዚህ የወሰንነው የተከተልነው ከሚመጣው ንፋስና ማዕበል ወጀብ ከሚያስጨንቅ ነገር እንደሚታደገን እምነት ሊኖረን ግድ ነው። እስቲ እምነት ዛሬ ያገኘኛል በሉ። የትኛውም ወጀብ፣ የትኛውም ማዕበል፣ የትኛውም ንፋስ ያገኛችሁ ዛሬ በማዕበሉ፣ በወጀቡ፣ በንፋሱ አብሮ ማን አለ? ያመናችሁት የወሰናችሁት ጌታ አለ። አሜን አሜን። ሁላችሁም ብትጠየቁ የተለያየ ፈተና ውስጥ ናችሁ፣ የተለያየ ወጀብ፣ የተለያየ ማዕበል አይደል? የተከተላችሁት ኢየሱስ እምነትን ሊጨምርባችሁ ነው። ማዕበልና ወጀቡ የተነሳው ዛሬ እምነትን ትሞላላችሁ። አሜን አሜን። ይሄ የምትሞሉት እምነት ማዕበል ቢነሳ፣ ወጀብ ቢነሳ፣ ንፋስ ቢነሳ፣ በቃ ልጠፋ ነው ወየው የሚያስፍን ነገር ላይ ኢየሱስ ስላለ አምናችሁ ወስናችሁ የተከተላችሁት ኢየሱስ ስላለበት ከናንተ የሚጠበቀው ኢየሱስን መቀስቀስ ነው። ኢየሱስን መጠጋት ነው። ኢየሱስን መቅረብ ነው። ምክንያቱም ኢየሱስን ያልተከተሉ፣ ኢየሱስን ያላመኑ፣ እውነት ህይወት መንገድ በሆነው ህይወት ውስጥ ያልመጡ ሰዎች የሚያገኛቸው ማዕበል ወጀብ አለ አይደለ? እኛስ አምነን ኢየሱስን ወስነን ስንከተል እኛም በብዙ አቅጣጫ የሚመጣብን ማዕበል ወጀብ ንፋስ አለ አይደለ? ልዩነታችን እኛ ምን ቀሰቅሰው ኢየሱስ ጋር ወስነን የተከተልነው ኢየሱስ ጋር ነን። አሜን። በዛ ያሉት ጭንቀት አለ፣ መከራ አለ፣ ወዴት እንደሚሄዱ እንኳን ግራ ነው የሚገባቸው። ማዕበሉ ያለ፣ ወጀቡ ያለ፣ አምነው የተከተሉት፣ ወስነው የተከተሉት ግን ኢየሱስን ምን አሉት? ቀርበው ቀሰቀሱት። ጌታ ሆይ ስንጠፋ አይገድህምን አሉት። ጌታ ምንድነው ያለው? ተነስቶ እናንተ እምነት የጎደላችሁ። ሲጀምር መጀመሪያ አምነን ወስነን ነው አይደለ የተከተልነው ኢየሱስን። ስለዚህ እግዚአብሔር የእምነትን ኃይል በእኛ ላይ ሊያሳድግ ሲፈልግ የተነሳው ማዕበልና ወጀብ ታዞለት ነው የተነሳው። አሜን። ስለዚህ አንዳንድ ሰዎች በቃ ጌታ የኔን ይሄን ነገር አያየውም፣ የምጨነቅበትን ነገር አያይም፣ ያያል። እምነት ግን ይሞላብሻል ዛሬ። አሜን አሜን። እምነት ይጨመርላችኋል። የሚመጣ የሞት መንፈስ የሚመጣ ይሄ ላይፋችሁ ላይ በቃ እኮ ያስባላችሁ ማዕበል ላይ ዛሬ ኢየሱስ ይመጣል። ምክንያቱም አምናችሁ የተከተላችሁት ኢየሱስ በመጣባችሁ ማዕበል ወጀብና ከናንተ ጋር በመካከል አብሯችሁ አለ። አሜን አሜን። እስቲ ወስኛለሁ በሉ። ዛሬ አሳልፈ እንደማሰጠኝ አውቃለሁ በሉት። ጌታን ወስነን እውነት ህይወት መንገድ ኢየሱስ ነው ብለን ከጀመርን ማዕበሉም ወጀቡም የኛ ነገር በማጅ ላይ ነው፣ በባለቤቱ እጅ ላይ ነው። አሜን።
ስለዚህ ዛሬ የእምነትን ኃይል ትሞላላችሁ። የትኛውም ደግሞ ወጀብና ማዕበል ጸጥ የሚልበት ቀን ነው። እናንተ የምትሻገሩበት የማይደርሱ ኢቭን እኮ በቃ ጠፋን ያሉት ኢየሱስ አብሯቸው ሆኖ በቃ ጠፋን፣ ስንጠፋ አይገድልም ቀሰቀሱት ቀርበው። ስለዚህ ቀርባችሁ ታወሩታላችሁ ኢየሱስን። አሜን አሜን። እስቲ እነካዋለሁ በሉ። አሜን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይሁላችሁ በተጨነቃችሁበት ነገር ላይ ንፋሱ ማዕበሉ ሊያጠፋችሁ በመሰለው ላይ በእናንተ መካከል ኢየሱስ አለበት፣ ኢየሱስ አለበት። ኢየሱስ ደግሞ የእምነትን ኃይል ሊጨምርላችሁ ነው። አሜን አሜን። የእምነትን ኃይል ተሞልቻለሁ በሉ። ከዚህ ስትወጡ ባዶ የሆነው ነገራችሁ ላይ ይሄ የእምነት ኃይል ነው በሙላት የሚሰራው። ያመናችሁት ኢየሱስ ነው ሙላታችሁ። እምነት ያሳጣ ማዕበል አለ ህይወታችሁ ላይ። እምነት ያሳጣ ማዕበል፣ በቃ ልጠፋ ነው ያስባላችሁ ማዕበል፣ ኢየሱስ ረስቶኛል ያስባለ ማዕበል አለ። ዛሬ ጸጥ ይላል። ምክንያቱም የተጠጋጋችሁት ወደ ኢየሱስ ስለሆነ፣ የተነካካችሁት ወደ ኢየሱስ ስለሆነ። ቀርበውም ነው የሚለው የእግዚአብሔር ቃል ሲናገር ቀሰቀሱት። ኢየሱስ በጀልባይቱ ላይ ተኝቶ ነበር ማዕበሉ ከመነሳቱ በፊት። አሜን አሜን። ስለዚህ ጌታን ወስነን ስንከተል ጧትና ማታ በተሰጠን ሰዓት በምን ተነፍሰው አየር ልክ ኢየሱስን መቅረብ ግድ ነው። እስቲ ግድ ነው በሉ። ጌታ ደግሞ ቀርቦ ምን ይላል? ማዕበሉን ወጀቡን ጸጥ ያደርጋል። እናንተ ጋር ደግሞ የእምነትን ኃይል ይጨምርላችኋል። ዛሬ የእምነት ኃይል ተጨመረልኝ በሉ። የማርቆስ ወንጌል ምዕራፍ 4 ከቁጥር 37 ላይም ሄዳችሁ ስታዩ ብርቱ አውሎ ንፋስ ተነሳ ይላል። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። የዛን ጊዜ ላይ ተሻገሩ ኑ አብራችሁኝ ሂዱ ብሎ አዘዛቸው ኢየሱስ አይደለ? ሄደን ቁጥር 18 ላይ ስናነብ የማቴዎስ ወንጌል ምዕራፍ 8:18 ላይ ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ብዙ ሰዎችን ነው ያየው ብዙ እና ባየ ጊዜ ወደ ባህሩ ማዶ እንዲሻገሩ አዘዛቸው። ኢየሱስ አዘዘ ምን እንዲሉ? እንዲሻገሩ። እነማንን? ብዙ ህዝብ ብዙ ሰዎችን ሁሉንም አዘዛቸው። በዚያን ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ እንደዚህ አለው፣ መምህር ሆይ አለው፣ ወደምትሄድበት ሁሉ እከተልሃለሁ አለው። ወደምትሄድበት ሁሉ እከተልሃለሁ። እዚህ ጋር ወደምትሄድበት ሁሉ እከተልሃለሁ ሲል በዛን ጊዜ በቃ በጀልባው ላይ አብሮት ሄዶ ተሻግሮ ከዛ በኋላ ያለው ነገር ብቻ አይደለም። የኢየሱስ መጨረሻ የት ነው? በአባቱ ቀኝ ነው አይደለ? እኛን የሚያደርሰን መጨረሻው ያ ነው። ባይዘው እስቲ አሜን። ኢየሱስን ወስናችሁ ተከትላችኋል። መጨረሻችሁ መንግስተ ሰማይ በአብ ቀኝ በክብር ነው እያልኩ ነው። የምድራዊው ወጀብ ማዕበል ጭንቀት ጸጥ ይላል እያልኳችሁ ነው። አሜን አሜን። እነዛስ ወስነው ያልተከተሉትስ የሚመጣባቸው ፍርድ ዝቅ ብላችሁ ስታነቡ እንደዚህ ይላል። ኢየሱስ መለሰለት፣ ቀበሮች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰለት። እዚህ ክፍል ላይ ወስነው የተከተሉ አሉ፣ ሳይወስኑ የጠፉ አሉ። አሜን አሜን። እስቲ አሜን በሉ። ክብር ለኢየሱስ ይሁን። ቁጥር 23 ላይ ከዚያም ኢየሱስ ወደ ጀልባው ይዟቸው ገባ፣ ደቀ መዛሙርቱም ተከትለውት ገብተው ሄዱ። ተከትለውት የሄዱት ጥቂቶች ናቸዋል። በዛ ሰዓት በቁጥር የሚጠሩ ናቸው የተከተሉት። የቀሩት ግን ብዙዎች ናቸው። በዚህ ሰዓት ኢየሱስን አንከተልም ያሉ ብዙዎች አሉ አይደለ? በተለያየ ማዕበል፣ ጭንቀት፣ ግራ መጋባት ውስጥ ያሉ አምነው የተከተሉትም የሚያገኛቸው ማዕበል፣ መከራ፣ ጥያቄ ብዙ ነገር አለ። አምነው የተከተሉት ማምለጫቸውን ተከትለዋል። ማምለጫዬን ተከትያለሁ በሉ። ማምለጫዬን የሚመጣው ማዕበል ይዞ ይላይድ ኢየሱስ አለበት በሉ። ኢየሱስ አለበት በሉ። እዩ ኢየሱስ አብሯችሁ ሆኖ የሚመጣ ማዕበል ወጀብ የእናንተን የእምነት ኃይል ሊያሳድግ ነው። ምክንያቱም የእግዚአብሔር ቃል ሲናገር እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም ይላል አይደለ?
እምነት የሚሞላባችሁ ለካ አምላካችሁን ደስ ልታሰኙበት ነው። ወጀብ ውስጥም ማዕበል ውስጥም ብትሆኑ ምስጋናን ከነፍሳችሁ ስታበዙ ለጌታ እናንተ ስትጀግኑ ለካ ደስ የሚለው አምላካችሁ ነው። ስለዚህ የእናንተ የእምነት ኃይል እግዚአብሔርን ያስደስተዋል። አሜን አሜን። እስቲ ዛሬ የእምነትን ኃይል እሞላለሁ በሉ። የእምነትን ኃይል እሞላለሁ በሉ። ይሄ የእምነት ኃይል ከአብ ነው የሚያደርሰኝ በሉ። አውጁ። የትኛው ጀልባ ውስጥ ነው የገባችሁት? አምናችሁ ነው የገባችሁት አይደል? ኢየሱስ ያለበት ላይ ማዕበል አለ፣ ወጀብ አለ፣ ግራ መጋባት አለ፣ ጭንቀት አለ። ኢየሱስን ተጠጉት፣ ቅረቡት፣ ቀርበውም ቀሰቀሱት ይላል የእግዚአብሔር ቃል ሲናገር። አሜን አሜን። በምንም አይነት እስራት ውስጥ ሆናችሁ ከሆነ በምንም አይነት ጥያቄ ውስጥ ሆናችሁ ከሆነ ዛሬ ኢየሱስ ከጥያቄያችሁ ይገላግላችኋል። ዛሬ ተገላግላችሁ የምትወጡ ሰዎች አላችሁ። እናት ልጇን ስትወልድ እንደምትገላገል ላይፍ ህይወት ምጥ የሆነባችሁ በጌታ በኢየሱስ ክርስቶስ ስም ተገላግላችሁት ነው የምትወጡት። ዛሬ ከቤትሽ ስትወጪ ለራስሽ ተጨንቀሽ ወጣሽ፣ ለአንድ ለራስሽ ስትመለሺ ግን ለ10 ሴቶች መፍትሄ ሆነሽ ትሄጃለሽ። አሜን አሜን። በጌታ በኢየሱስ ስም ይህን የእምነት ኃይል በእናንተ ላይ ጠራለሁ። ማራቫጋዲጋና ማሺላ ባባስ ቴሌቬራ ጋባሃዲጋና ማስ ጌታን ወስኜን የተከተልኩት በሉ። የሚመጣው ማዕበልና ወጀብ በሱ እጅ ላይ ነው በሉ። ጸጥ ያሰኘዋል፣ ጸጥ ያሰኘዋል፣ ጸጥ ያሰኘዋል። አሜን አሜን። ሃሌሉያ። እስቲ አሁን ለትንሽ ደቂቃ ይሄን የእምነት ኃይል እየጠራችሁ ጸልዩ። የእምነት ኃይል ማዕበሉ ዝም ይላል። ኢየሱስን ቅረቡትና ጥሩት፣ ቀስቅሱት። በቃ እዚህ ክፍል ላይ ኢየሱስን ጠሩት። ምክንያቱም ተከትለውታል። ወስነው ነው የተከተሉት አይደለ? ወስነሽ ከተከተልሽ፣ ወስነ ከተከተልክ የመጣ ማዕበል አለ፣ የመጣ መከራ አለ፣ የመጣ ጭንቀት አለ። አሁን የወስነ የተከተልከውን ጌታ ትጠራዋለህ፣ ትቀሰቅሰዋለህ። አሜን አሜን። ለብዙ ሰዎች መፍትሄ ሆናችሁ ትወጣላችሁ። የተጨነቃችሁበትን ማዕበል፣ ግራ የተጋባችሁበትን ማዕበል ዛሬ እናንተ ኃይል አግኝቷችሁ ትወጣላችሁ። አሜን አሜን። ኢየሱስን ቅረቡት፣ ቅረቡት፣ ቅረቡት። ቀርበውም ምን አሉት? ቀሰቀሱት። ጌታ ሆይ አይገድህምን? ስንጠፋ ዝም አልከን አሉት። ጌታ ተነስቶ ማዕበልና ወጀቡን ጸጥ አሰኘ። ዝም አለ ማዕበሉ ወጀቡ። ኢየሱስ እምነት የጎደላችሁ ለምንድን ነው አላቸው። ከኢየሱስ ጋር ሆነሽ ለምን እምነት አጣሽ? ኢየሱስን ይዘሽ ለምን እምነት ጎደለሽ? ዛሬ ይሄን የእምነት ኃይል ትቀበያለሽ። አሜን አሜን። መድረሻሽ ከአብ ስለሆነ አሜን አሜን። የትኛውም ወጀብና ማዕበል የሚታዘዝለትን ጌታ ነው ያሽው። አሜን አሜን። በእሳት ውስጥ እንኳን ብታልፊ ወላፈን አያገኝሽም፣ ወላፈኑ አያገኝህም። ምክንያቱም እያሻገረክ ያለው ኢየሱስ ስለሆነ፣ የተያዝከው በሱ እጅ ስለሆነ ኃይል ያገኛችኋል። ወስናችሁ የተከተላችሁት ጌታ ከዚህ ማዕበልና ወጀብ ያስመልጣችኋል። አሜን አሜን። ከከበባችሁ መከራና ጭንቀት፣ ሐዘን ይሄ ጌታ ያስመልጣችኋል። አሜን። የማጣት መከራ ነው፣ መልኩን የቀያየረ የጤና ነው፣ የሥራ ማጣት ነው፣ የትዳር ነው፣ የልጅ ነው፣ ምንድነው? እያንዳንዳችሁ ጋር መልኩን ቀያይሮ የመጣ ማዕበል ንፋስ ዛሬ ጸጥ ይላል። ምክንያቱም ቀርባችሁታል ኢየሱስን። አሜን። ቀርባችሁ ታነጋግሩታላችሁ። ጌታችሁ አብሯችሁ አለ። የሁል ጊዜያችሁ ነው። አሜን አሜን። የሁል ጊዜያችሁ ነው። ጌታ ወስናችሁ የተከተላችሁት የሁል ጊዜያችሁ ነው። አራባጋዲጋና ማሽ ቁጥር 26 ላይ እንደዚህ አለ። ኢየሱስም አለ እናንተ እምነት የጎደላችሁ ለምን ይህን ያህል ፈራችሁ? ለምን ፈራችሁ? ኢየሱስ እኮ ነው የያዛችሁ። ኢየሱስን ነው የተከተላችሁት። ኢየሱስን ነው የያዛችሁት። ስለዚህ ያስፈራራችሁን ነገር ትነግሩታላችሁ። ዛሬ ጸጥ ይላል። ዝም እንዲል የምትፈልጉት ማዕበል ላይ አሁን ኢየሱስን ጥሩበት፣ ኢየሱስን ጥሩበት። ቀርበውም ጠሩት። ጌታ ሆይ ስንጠፋ አይገድህምን አሉት። እስቲ ዛሬ ጌታ ሆይ ስጠፋ አይገድህምን በይ፣ ጸልይ። ማራቫጋዲጋና ማሺላ ባባስ ቴሌቬራ ጋባጋዲጋና ማስ ጸልይ።
ጌታ ሆይ በይ የተከተልሽውን ጌታ ጥሪው በማዕበልሽ ላይ በወጀብሽ ላይ ግራ በመጋባትሽ ላይ ማራቫጋዲ ጋጂና ነው ሴሌቬሌቬንዳ ጋዲና ማሲ ሪፓንዳ ሼሌቬራ ጋባሃዱስ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን አጨብጭቡ ለዚህ ጌታ ሪጋታ ጃና ማሺላ ባላባጋዲ ጋና ማስ